ከመዝን አመን ወከመዝን ተአመን እንዲህ እናምናለን እንዲህ እንታምናለን። ወነበቅሰብት ሃይማኖት ጸሎተ ሃይማኖት የሚያካፍለው መንፈስ ቅዱስ ተግቢርበት የሊቃውንትን ድርሰት ከዚህ አግብቶ ወንበል ጸሎተ ሃይማኖት አለ። አንድም ስርዓት ነው። ቅዳሴ እግዚእ፣ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ ወልደ ነጎድጓድ እንደሆነ አመክንዮ ይባላል። የሊቃውንት ቅዳሴ የሆነ እንደሆነ ጸሎተ ሃይማኖት ይባላል። እርሱ ግን ከዚህ እንደዘር አድርጎ ተናግሮታል። ጸሎተ ሃይማኖት አለ ነገረ ሃይማኖት እሴተ ሃይማኖት ሲል ነው። ነገረ ሃይማኖት አለ ጸሎት ተናግሮን ስለ እግዚአብሔር እንዲህ ጸሎት ከእግዚአብሔር ጋር መነጋገር ነውና ወጸለየ ጾቢት ጸሎተ ትፍሲት እንዲል። እሴተ ሃይማኖት አለ በሃይማኖት ጸንተው ምግባር ትሩፋት ቢሰሩ ጸጋ ክብር ያገኙበታልና። ጥንተ ነገሩስ እንደምንድነው ቢሉ ለተብሳሜተ ሰማዕት ለቅዱስ ጴጥሮስ፣ አሬዎስ፣ አኪላስ፣ እስክንድሮስ የሚባሉ 3 ደቀ መዛሙርት ነበሩት። አሁን ደቀ መዛሙርቱ እኒህ ብቻ ሆነው አይደለም ነገር ያላቸውን መናገር ነው እንጂ። ይህ አሬዎስ ግብሩ መጽሐፍ መመልከት ነበር። ከዕለታት አንድ ቀን ፈቃ ቤት ገብቶ መጽሐፈ ሰሎሞንን ሲመለከት ትቤ ጥበብ ፈጠረኒ አብ ከመልኩን መቅድመ ለተግባሩ የሚል አንቀጽ አገኘ። እንዲህ እንጂ ማለት የምሳሌ አነጋገር ነው። ሸክላ ሰሪ በፊት መስሪያውን ሰርተው ኋላ ሸክላውን እንድትሰራ፣ ብረት ሰሪ በፊት በቡተቱን መድሻውን ሰርቶ ኋላ ዘመድ ሐፃውንትን እንዲሰራ የአብም ወልድን ፈጥሮ በወልድ ይህንን ዓለም ፈጠረበት ብሎ ተነሳ። አንበበ ጓለ መልእክትን ጥንት አስከተጻ ቤት አንዲት ዝቅ ብሎ ቢመለከተው ቅድመ አድባርዋው ግን ወደ ደኒ አብ ሲል ያገኘው ነበር። ለመናፍቃን ጫፍ ይዞ መነሳት ልማድ ነውና ጫፍን ይዞ ተነሳ። ቅዱስ ጴጥሮስ አሬዎስ ይህ ነገር ተናግረኸውም አስበኸውም እንደሆነ አትናገረው፣ ተናግረኸውም እንደሆነ አትድገመው አለው። እሺ ያለ መስሎ ወጥቶ ይከራከር ያስተምር ጀመር። አሬዎስ ከምዕመናን እንዳትገናኝ፣ ከቤተ እግዚአብሔር እንዳትገባ፣ ሥጋ ወደሙን እንዳትቀበል አውግዤሃለሁ አለው። ቀና ይጥለው ጠጅ ያሰክረው የቀለም ሰረገላ አይስበው የለ የቀለም ሰረገላ ስቦኝ እንዲህ ብዬ ብናገር በማይገባ ወገዘኝ። እርሱስ እንዳወገዘኝ ቢሞት እኔስ እንደተወገዝኩ ብቀር መልካም ነው። እባካችሁ ከመምህሬ ጋር አስታርቆኝ እያለ አማላጅ ይሰድ ጀመር። የእርሱን ሞት በምን አውቆ ከእርሱ አስቀድሞ ተናገረ ሊሉ ልማድ ነው። የጠላትን ሞት ከወዳጅ አስቀድሞ ጠላት መስማት። ዲዮቅልጥያኖስ እኒህ ክርስቲያኖች ዕለት ዕለት ፈጃቸዋለሁ ምን ያበዛቸዋል ብሎ ጠየቀ። ጉንድ ታለ አይሱክ ከጉንድ መፍላታቸው የተዋሉን ቅዱስ ጴጥሮስ እያስተማራቸው አይደለን? እርሱ ካልጠፋ ይመናን እንዴት ይጠፋሉ አሉት። እርሱንስ ጭፍራ ሰድጄ አስገድለዋለሁ ሲል ሰምቶ ነበረና የእርሱን ሞት ከእርሱ አስቀድሞ ሰጥቶ ተናገረ። አኪላስና ለእስክንድሮስ በቀጥታ ሂደው አባታችን እባክህ የፈራ ሰው ማንድን አሉት። ማን ነው? አሬዎስ ነው አላቸው። አዎን አሉት። አንድም ማን ነው አላቸው። አሬዎስ ነው አሉት። ነገሩ ተውኩት ብለዋል አላቸው። አዎን ተውኩት ብለዋል አሉት። በዚህ ቀን ይዛችሁት ሂዱ ብሎ ሰደዳቸው። በዚያን ቀን በትግሃ ሌሊት አድሮ ደክሞት አንገቱን ከጉልበቱ ጥቂት እረፍ ብሎ አሳርፎ ሳለ ጌታ የተቀደደ ልብስ ለብሶ ታየው። አንተ ጌታ ኢየሱስ ክርስቶስ አይደለህም አለው። አዎን አለው። ምን ሰጠጣለ ልብስከ? ልብስክን ማን ቀደደብህ አለው። አሬዎስ ሰጠጣለ ልብስ ወቀደተኒ ማቡየ ወንዮቲ የመንፈስ ቅዱስ። አሬዎስ ፍጡር ገሃራዊ አለን ከአባት ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለይኝ። አሁንም የማይመለስ መናፍቅ ነውና አውግዘህ ለየው። አንተም የምታፍበት ጊዜው ደርሰዋል። አንተ ቀጥሎ አኪላስ ይሾማል። የባልንጀርነት ፍቅር ስቦት ውዳሴ ከንቱ ስቦት ከወግዞት ይፈታዋል፣ ወደ ማይሮዲ መልሰዋል፣ በመንፈቁ ይከሰፋል። ከሱ ቀጥሎ እስክንድሮስ ይሾማል። እንግዲህ ከዚህ በፊት ተደርጎ የማያውቅ እንግዲህ ወዲህም የማይደረግ ጉባኤ በእርሱ ጊዜ ይደረጋል ብሎ ነግሮት እስከ ፍጻሜ ድረስ የሚደረገውን ነገር ሁሉ ነግሮት አድረገ። አኪላስና ለእስክንድሮስ በቀጠራቸው ቀን አሬዎስን ይዘውት ሄዱ። አሬዎስ እገባለሁ ቢል አሬዎስ ከምዕመናን እንዳትገናኝ፣ ከቤተ እግዚአብሔር እንዳትገባ፣ ሥጋ ወደሙን እንዳትቀበል አውግዤሃለሁ አለው። እርሱም ግንባሩ እንደተመታ ውሻ አይግባኙን አፍሮ ተመልሶ ሂደዋል። አዝነው አያቸው። ልጆቼ ምን ሆናችሁ አዝናችኋል አላቸው።
ሚያላዘንን ማን ይዘን እናስታርቃለን ብለን ብንመጣ በጠብ ላይ ጠብ ስንጨምር አሉት። የጌታዬን ትእዛዝ አፈርስ ዘንድ እንደምን አድርጎ ይሆንልኛል? የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ የነገረውን ሁሉ ነገራቸው። የእስክንድርያ ምዕመናን መምህራቸው ይወዳሉና ቀን ከሌት ከበው ይጠብቁት ጀመር። ቀን በአጀብ ሌት በዘብ እንዲሁ። እርሱም ተው ክብር ታስቀሩብኛላችሁ ይላቸዋል። ሌሊት ከመቃብረ ማርቆስ እየሄደ ኦ እግዚኦ ረስ እያለ ደም ተፍጻሜተ ደመ ኩሎሙ ሰማዕታተ አንጾኪያ እያለ ሲጸልይ አሜን አሜን የሚል ቃል ይሰማ ነበር። ቀን ቢረዝም ልብ ይደከም እንዲሁ። ቀን ቢረዝምባቸው ጥለውት ተበተኑ። ዲዮቅልጥያኖስ ወታደር ልኮ ግንዱን የቆልቆለ አንገቱን የቅል ጥለውት ሂደዋል። ይህ ስለሚመጣው አይመችም። አስሐ ወልዶ ፊቃሮ ቅድስተ ወመጦሙ ክሳዶ ክብርተ ይላልና ብሎ መስኮቱን ከፍቶ አንገቱን ለሰያፊ ዘለግ አድርጎ አስመችቶ ሰጠ። በመስኮት አሳልፈው አንገቱን ቀልተውት ሄደዋል። ለልማዱ ግብሩን ስራውን ሲጨርስ እጅ ይሰፋል። ገብቶ የሚማር ይማራል፣ የሚያስበይንም ያስበይናል። ያን ጊዜ ቢጠብቁ ድል ጣጡ። ከፍተው ቢገቡ ግንዱ የቆልቆለ አንገቱ የቅል ወድቆ አግኝተውታል። ቸብቸቦውን ከራሱ ጋር ሊቀጥሉት ወኮነ ከመቀዳን ወይ ተረክበ አሰረ ምትረት ይላል። በተአምራት ሰይፍ እንዳላለፈበት ሆነዋል። ጌታ ሲቀመጥበት አይቶ ተቀምጦበት የማያውቅ ወንበር ነበር። ከጌታ ጋር ወንበር ተጋብቼ እቀመጣለሁ ብሎ ወንበሩን በቀኝ አድርጎ እሱ በግራሞ ያስተምር ነበር። ሲገድዙ ከዚያ ላይ አድርገው ገንዘውታል። እንዲህ ያለ ማዕረግ ሳለ ተቀምጦበት አታውቅም ሲሉ አንድ ማዕረግ ከእስክንድርያ ሊቀ ጳጳሳት ቢበልጥ እንጂ አያንስም ሲሉ ከዚህ በኋላ ወቀበረው በስርዓት በማይሌት ይላል። እርሱን ቀብረው ወንበር ያለ ሹም አያድርምና አኪላስን ሾሉ። የአርዮስ መንደር ለመንደር እየዞረ ገና ዛሬ ግብረ ገብ የተማረ ፈሊጥ አዋቂ ተሾመ። መምህራችን ጴጥሮስንስ አልተማረም እንላለን። ነገር ግን በሆነው ባልሆነውም ያወግዝ ነበር። ኦፈ ገዝት እንቢሉ በስንጭት ይስማማው ክርስቲያን ሰው ነበር እያለ እየተሳደበ መጣ። ወንድሜ መምህራችን ጴጥሮስ በማይገባ እንዳወግዝኝ ታውቃለህና ከውግዘት የፍታኝ አለው። እርሱም የባልንጀርነት ፍቅር አገብሮት ውዳሴ ከንቱ ስቦት ከውግዘቱ ፈታው፣ ወደ ማዕረጉ መለሰው። በምትኩ ተቀሰለ። ከዚያ ቀጥሎ ወደ እስክንድሮስ ተሾመ። እንደዚያ መስሎት ውዳሴ ከንቱ እያቀመሰው መጣ። አርዮስ ከምዕመናን እንዳትገናኝ፣ ስጋ ወደሙን ከቤተ እግዚአብሔር እንዳትገባ፣ ስጋ ወደሙን እንዳትቀበል አውግዤሃለሁ አለው። ከወንድሜ ከእስክንድሮስ አብረው ከመማር በቀር ቤራተብ አልነበረንም ነበር። ዛሬ ግን እንዲህ አድርጎ በማይገባ አወገዘኝ። እባካችሁ አስታርቁን እያለ አማላጅ ሰጥ ጀመር። አባታችን እባክህ የፈራ ሰው ማርልን አሉት። ማን ነው? አርዮስ ነው አላቸው። አዎን አሉት። ከአዳራሽ የወጣውን ማን ከልፍኝ ያስገባዋል ብሎ መምህሬ ጴጥሮስ የማይመለስ መናፍቅ ነውና አውግዘህ ለየው ብሎኛል ብሎ ወሰከ ግዘተ በጊበ ግዘት ይላል። በውግዘት ላይ ውግዘት ጨምሮበታል። ከዚህ በኋላ የተጠማ ከፈሳሽ የተበደለ ከነጋሽ ነውና ከቆስጠንጢኖስ ዘንድ ሄዶ እግዚአብሔር ያሳየ ቀድሞ የመምህሩ በማይገባ ቢያወግዘኝ ወንድሜ አኪላስ ፈቶኝ ነበረ። ደግሞ ዛሬ የደቀ መዝሙሩ በማይገባ አወገዘኝ አለው። ባላጋራ ሲመጣ አጋጥመሃለሁ አለው። ባላጋራ ሲመጣ አጋጥመሃለሁ ማለት ልማድ ነው። የቅርቦችን እርሱ ሊሄደ እጅ ይነሳቸዋል። የሩቆቹን እነርሱ እየመጡ ስሞት ያዳብር ይሉታል። የእስክንድሮስ ስሞት ያዳብር ለማለት መጥቆ ሳለ ተጫውቶ ሲለያዩ አረ ተከሳሃል አለው። ማን ነው? አርዮስ ነው አለው። አዎን አለው። ግጠመኝ አለው። ቢያስፈልግ ታታ እንደ ሰው ጉሻ መንደር ለመንደር ሲያውደረድር ይላሉ። ማታ ተፈልጎ መጣ። ኃይለ ካሉን አነጋገቡን አይቶ ጉባኤ ሊቆምልህ ትወዳለህን አለው። ወተፈስሐ በጉባኤ ማህበር ይላል። ደስ አለው። ስለምን ቢሉ ይህ ዲያቆን እንግዲህ ወዲህ አቅሙን አውቆ ይኖራል። ጌታዬን ፈጣሪን አይሰድበው ድዶ አንድም ክህደቱ በኔ ዘንድ እንደተገለጠ በሌላውም ዘንድ ይገለጥ ብሎ አንድም በጉባኤ ጌረቱ አውቆ አንድም የመምህሩ ትንቢት ቢደርስለት ቢፈጸምለት አንድም ንጉሱን ደስ አለው።
ከአንድ ከእስክንድሮስ ይህን ያህል ጥበብ ያገኘውማ ከብዙ ሊቃውንት ምን ያህል አገኝ ሆን ብሎ የእስክንድሮስን እውነት የአርዮስን ሐሰት ባወቀ ገንዘብ ጉባኤ በኒቅያ ይቆም ብሎ አዋጅ ነገረ። ስለምን ቢሉ ሰፊ ሜዳ እንደወግዳ እንዲሉ ንጉሱን ከነ ሰራዊቱ ኤጲስቆጶሳትን ከነ ካህናቱ አንድ አድርጋ የምትይዝ ሰፊ ሜዳ ነበረችና አንድም እንደ ቀድሞ ጎንደር ለምግበ ሥጋ የተመቸች ነበረችና ከበለሳ ማሽላው፣ ከደንጊያ ሽምብራው፣ ኳራ ነጩ፣ ከተገዴ ጥጡ፣ ከሰሜን በጉ፣ ከአገው ማሩ፣ ከወገራ ገብሱ እንዲሉ አንድም እንደ ኦሪንጎ መካከለኛ ሀገር ነበረችና ኦሪንጎ ለሸዋም ለትግሬም መካከል እንደነበረች ከሚያዝያ ማርያም እስከ መስከረም ማርያም ድረስ ተሰብሰቡ ብሎ አዋጅ ነገረ። ስለምን አርቆ ቀጠረ ቢሉ የደከመ አዝግሞ የታመመ ተነስቶ እንዲደርስ ብሎ ከሚያዝያ ማርያም እስከ መስከረም ማርያም ድረስ 2340 ሊቃውንት ተሰብስበዋል። 45ን ይላል። ከመስከረም ማርያም እስከ ህዳር 9 ድረስ ጉባኤ አድርገዋል። ጉባኤውስ አንድ ቀን ነው ብሎ ሱባኤ አድርገዋል። 7 ሱባኤ ይሆናል። 49 ቀን ማለት ነው። ከዚህ በኋላ ሃይማኖቴን ልረዳው እያለሁና ሀገራችሁን፣ ስማችሁን፣ ሃይማኖታችሁን በክፋቅ ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። 318 ሊቃውንት ዘዕሪ ምስላ በመለኮቱ በማለት ተካክለዋል። ሌላው ግን የራሱ ክህደት ኑፋቄ እያነቃ ሄደዋል። ያን ጊዜ ያነቃ ክህደት ኑፋቄ የለም። የ318 ሊቃውንት ሃይማኖት ይጽና ብሎ አዋጅ ነገረ። ስለምን ቢሉ ብዛት ነበራቸውና ብዛት ስለመናፍቃን ነበራቸው ብሎ 4 ሊቃነ ጳጳሳት ከነዚያ ወገን ነበሩና አንድም ጌታ 319ኛ ሆኖ ይከራከር ነበርና ከወይኖ አሃደ ኤጲስቆጶስ አወፈዮም ርትዕተ ሃይማኖት እንዲል ቀን አብሮ ሲከራከር ያየዋል። ማታ ማታ በግብር ቢያስፈልግ ያጠዋል። የራሳቸው አገር ይሰዳል፣ የእርሱ ተቀባያታ ትመለሳለች። ቀን ከእናንተ ጋር ሲከራከር አየዋለሁ፣ ማታ ማታ በግብር ባስፈልግ አጠዋለሁ ሳም አላቸው። እኛም እንዳንተ ብለውታል፣ ይህስ ባለቤት እንጂ ቢኖርበት ነው ብሎ ጌታም ሆነ አውቀዋል። ከእንደዚህም መከራ ያልተቀበለ የለም። ይልቁንም ቅዱስ ቶማስ 22 ዓመት ሁሉ አስክን እየቆረጡ ለጣዖት ሲያጥቡት ኖረዋል። ከእነዚህም ታምራት ያላደረገ የለም። ይልቁንም ቅዱስ ቶማስ አካሉ ተቆራርጦ አልጎ ደቀ መዛሙርቱ ጉባኤ ካለበት በቅርጫት እየጫኑ ይወስዱት ነበር። ከዕለታት በአንድ ቀን ካደሩበት ቦታ አርዮሳውያን አህዮችን በሌሊት መጥተው አርደው ታሏቸው። እርሱም ሌሊት በሰጋ አውቆ ደቀ መዛሙርቱ ተነሱ፣ ጫኑ፣ እንሂድ አላቸው። ተነስቶ ቢያዩ አህዮቹ ታርደዋል። አህዮቹ ታርደዋል አሉት። አንገታቸውን ከራሳቸው ቀጥሉት አላቸው። ጨለሞ ገና አልለቀቀም ነበርና የነጭቱን አንገት የጥቁሪቱን አንገት ከነጭቱ ቀጠሉት። ቢባርካቸው ተነስተው ሂደዋል። ለአህዮቹም ጌጥ ሆኖላቸዋል ይላሉ። አንድም ከሐዋርያት አመክንዮ ጋር አንድ ቢሆንለት መቃርዮስ ኤጲስቆጶስ ዘኢየሩሳሌም ሁለቱም ዲያቆናት አመክንዮ ሐዋርያትን ይዞ ሲሄድ አርዮሳውያን በምዕመናን ላይ መከራ ሲያጸንባቸው አይቶ እኔስ ይህንን ደብዳቤ የሚወስድልኝ የለም እንጂ ከዚሁ በሰማዕትነት በሞት በወደድኩ ነበር እያለ እየተመኘ ሲሄድ መልአኩ ተገለጸለት። ጉባኤ ቤት ሆኗል አለው። በኒቅያ አለው። ከጉባኤው ልትደርስ ትወዳለህ ወይስ ከዚሁ በሰማዕትነት ልትሞት አለው። እኔስ ይህንን ደብዳቤ የሚወስድልኝ የለም እንጂ ከዚሁ በሰማዕትነት ሞት በወደድኩ ነበር አለው። ስጠኝ ደብዳቤውን፣ አንተ የወደድከውን አድርግ ብሎ ደብዳቤውን ተቀብሎት ሄደ። እርሱም ከዚያው አርዮሳውያን በነጥ ብለው ገድለውታል። መልአኩን ዙፋን ቤት ከልክሎት 6 ቀን በደጅ ሰነበተ። በሰባተኛው ቀን እንደ እሳት እየተንቀለቀለ ገባ። አረ ዛሬስ የማይቻል ሰው መጣብን አሉት። ተዉት፣ አትከልክሉት፣ የተበደለ ሰው የሆነ አላቸው። ገብቶ ዘለፈው። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንዲሁ አንተን መርጦ ማንገሱ ለተራበ በግብር ለተበደለ በነገር ልትደርስ ነው እንጂ ከአዳራሽ ገብተ ከልፊ ተከተ ልትበላ ልትጠጣ ነውን? እንዲህ ያለውን መንግስትማ አሕዛብ ቀድሞ ነግሰውበት አልነበረም አሉት።
አሁንም ከዚህ ደብዳቤ ጋር አንድ የሆነውን ተቀበል፣ ከዚህ ደብዳቤ ጋር አንድ ያልሆነውን አትቀበል ብሎ ተሰውረዋል። አንድም መልአክ እንደሆነ ሲያጠይቅ ግንቡን ሰንጥቆ ወጥተዋል። እለእስክንድሮስን ተከራከረው አሉት። ስለምን ቢሉ የጦሩ አርበኛ የነገሩ ዋነኛ እንዲሉ ባለጉዳዩ እሱ ነውና፣ አንድም አብሮት አድጎ ነበርና ተንኮልን ያውቅበታል ብለው። አርዮስ ወልድ ክጵርያድኮ ከምን አግኝተህ ነው አለው። ትቤት ለፈጠረኒ አብ ከመኮን መቅድመ ለተግባሩ ይልባሃልሳ አለው። ዝቅ ብለህ ባትመለከተው ነው እንጂ እምቅድመ አድባር ወአውጉር ወደ ደኒ አብ ሲል ታገኘው አልነበረምን አለው። ይፈጥረዋል ይወልደዋል አለው። እንግዲያስ እኛ የምንወልደውን አንፈጥረውም የምንፈጥረውን አንወልደውም እሳ አለው። ጭብጡን ለኮ ፈጥሮ ፈጠረበት አለ። ወኢምንትኒ አለብሳ ብሎ በዚህ ረትቶታል። ንጉሱ በአዋጅ ኤጲስቆጶሳቱ በወግዘት አርዮስን ረትተው እንደይ ሲሉ ንጉሱ ከእናንተ መካከል በሃይማኖት ምክንያት ዓይኑ ያልፈረጠ እጁ እግሩ ያልተቆረጠ የለም። እናንተ እንዲሆናችሁ የምትገቡባት መንግስት እኔ ዓይን በፍላት እጅ እግር በስለት ቀጥቼ ልገባባት ነው። ብትወዱ እናንተ ንገሱ፣ ባትወዱ የወደዳችሁትን አንገሱ ብሎ 4 ንዋያተ መንግስቱን ለቀቃላቸው። መንበረ ወርቁን፣ አክሊለ ወርቁን፣ ህልቀተ ወርቁን፣ ህልደተ ወርቁን። ዘመነ ክርስቲያን ሆነ ብለን ደስ ሲለን ዘመነ ተመልሶ ዘመነ አላውያን ሆነ ብሎ አሰኑ። ወደ እግዚአብሔር ቢያመለክቱ እንደናንተ መኖር አማረውን እንደናንተ መኖር ካማረው 4 መጻሕፍት ጽፋችሁ ስጡት፣ እነዚያን የተመለከተ የፈረደ እንደሆነ እናንተ ከገባችሁበት መንግስት ይገባል አላቸው። ቅዳሴ ግሩምን፣ ህንፃ መነኮሳትን፣ ፍትሐ ነገሥትን ነው። ጸሎተ ሃይማኖትን ጽፈው ሰጥተውታል ሁሉንም እንዲመለከተው ብለው። ይህ አርዕስት ነው። ነገሩን ናምን በአሐዱ አምላክ ብሎ ያመጣዋል። ናምን በአሐዱ አምላክ እግዚአብሔር አብ በእግዚአብሔር አብ እናምናለን አሉ። በተለየ አካሉ ወላዲ በደል አንድም ከወልድ ከመንፈስ ቅዱስ ጋር በባህሪ በሕልውና በፈቃድ አንድ በሚሆን በእግዚአብሔር አብ እናምናለን አሉ። አዜ ሁሉ የምን አደም እንደ ሰምሃ ቢሉ አንጠልጥሎ እንደ ንኩላድ ቢሉ በመሃል እጁ በያዘ በእግዚአብሔር አብ እናምናለን አሉ። አንድም ስመ ብሂለ አሐዚ ሰራኢ ወኮናኒ ብሂል እንዲል ይህን ዓለም በፈጠረ በእግዚአብሔር አብ እናምናለን አሉ። ለባሕሪ ሰማያት ወልድ ሰማይና ምድርን መላእክትና ደቂቀ አዳምን ለሆናኑን ትሑታንን በፈጠረ በእግዚአብሔር አብ እናምናለን አሉ። ሰማየ ሰማያት ለእግዚአብሔር ብሎ ምድር ሰውሃ በደባ ለመያው ካሎስ ይለይ። አንድም የተፈረወም ከደደ የቀጥሉ ስጋከሙ ወደ ነፍስከሙ ሰይጅብሉ ከቲሎታ ካሎስ ይለይ። ዘያስተሪ የሚታየውን ወዘያስተሪ የማይታየውን በፈጠረ በእግዚአብሔር አብ እናምናለን አሉ። አንድም ዘያስተሪ በመክዘፍ በመቅረብ የሚታየውን ወዘያስተሪ በርህቀት የማይታየውን በፈጠረ ለእግዚአብሔር አብ እናምናለን አሉ። በርህቀት አድማስን ናጊብን ብሄሞትን ሌዋታንን በፈጠረ በእግዚአብሔር አብ እናምናለን አሉ። ወዘያስተሪ በርቀት መላእክትን ነፍስን ለማሳሰን በፈጠረ በእግዚአብሔር አብ እናምናለን አሉ። አንድም ዘያስተሪ በዘፈቃደ ተገልጦ የሚታይ ወዘያስተሪ በባህሪው የማይታይ። አንድም ዘያስተሪ ለመላእክት የሚታይ ወዘያስተሪ ለደቂቀ አዳም የማይታይ። አንድም ዘያስተሪ ለምእመናን የሚታይ ወዘያስተሪ ለመናፍቃን የማይታይ። አንድም ዘያስተሪ ለፍጹማን የሚታይ ወዘያስተሪ ለወጣንያን የማይታይ። አንድም ዘይሬኢ የላደ የሚጠብቀው ወዘያስተሪ ሲጠብቅ የማይታይ። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ተቀዳሚ ተከታይ በሌለው በኢየሱስ ክርስቶስ እናምናለን አሉ። በተለየ አካሉ ተወዳዲ ብለን አንድም ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና በፈቃድ አንድ በሚሆን በእግዚአብሔር ወልድ እናምናለን አሉ። ዘህልው ምስሌሁ ገሚት ከተራየ ዓለም ሳይፈጠር ከአብ ጋር በሕልውና ያለ የነበረ ብርሃን ዘእምብርሃን ከብርሃን አብ የተገኘ ብርሃን ወልድ አምላክ ዘእምአምላክ ዘበአማን ከባህሪ አምላክ አብ የተገኘ የባህሪ አምላክ ወልድ ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና
ዘተወልደ የተወለደ ዋቆ ዘተገብረ ያልተፈጠረ ፈጥሮ ፈጠረበት ብሎ ነበር እና አነስጥቦስ ከዚያ ሲለይ ዘሩይ ምስራ በመለኮቱ በዘሪ ምስላ በመለኮቱ በአምላክን በባህሪ በህሉና በፈቃድ ከአብ ጋር አንድ የሚሆን ዘውቱ ኩሉ ኮነ ዘውቱ ኩሉ ኮነ ሁሉ በእርሱ ቃልነት በእርሱ ህሉና በእርሱ ፈቃድ የሆነ የተፈጠረ ወዘንበዴ ውስጥ አልቦ ዘኮነ ውዲት እንተኔ ዘረ ሰማይ ወዘበብርሊ ያለ እርሱ ቃልነት ያለ እርሱ ህሉና ያለ እርሱ ፈቃድ ግን ምን የተፈጠረ የሌለ መናፍቃን ረቂቁን አብ ግዙፉን ወልድ የሐብሊውን የአርምሞ አብ የነቢውን የገቢሩን ወልድ ፈጠረው ይላል። ደስ ሲለይ ዘመን ዲያን ለሰው ተፕራንት ወረደም ሰማያት ከዘባ በተሰገውት ይመጣስ ቅዱስ ማርያም ቅድስት ድንግል ዘበንቲ አነ ለሰብና ወበንተ መድኃኒትነ እምናህም አንድ ወገን ስለኛ ብሎ ከሰማያ ሰማያት ወርዶ በግብረ መንፈስ ቅዱስ ንዕድ ክብርት ከምትወድ ከመቤታችን ሰው ሆነ። አንድም የራሱ ለማውጣት መንፈስ ቅዱስ ከመንፈስ ቅዱስ ማንጻት መክፈል ማዋሃድ የተነሳ ማርያም ቅድስት ድንግል ከመቤታችን ይኩነኒ በከመ ትቤለኒ ከማለቷ የተነሳም ኮነ ብእሲ 30 ዓመት ጎልማሳ ሆነ። ወሶበ ኮንኩ ብእሲ ሶቢያ አውሰብኩ ብእሲ ተከነኩዶ ብእሲ ወተሰቅለ በእንቲአነ ስለኛ ብሎ ተሰቀለ። በእንቲአነ አለ እንደ ሌባ እንደ ወልበዴ ስቶ ቀምቶ እንደ ጻድቃን እንደ ሰማዕታት እሴት ክብር ሽቶ አይደለምና በማረ ጲላጦስ ቤንቴናዊ የጳንጦስ ሰው በሚሆን በጲላጦስ ሹመት ወራት ዘመን የሚቆጠረው በንጉሥ በሊቀ ጳጳስ በመስፍን በሊቀ ካህናት ነውና ታመነ ወሞተ አንድም ሐመ ወሞተ ይላል። ታሞ ሞተ ወተቀብረ ተቀበረ ወተንሳ እሙታን አምሳለ ስለት 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። በከመሱ ውስተ ቅዱሳት መጽሐፍ ንዑዳት ክቡራት በሚሆኑ በቅዱሳት መጻሕፍት ታመመ፣ ሞተ፣ ተቀበረ፣ ተነሳ ተብሎ እንደተጻፈ መኑናት መጻሕፍተ ደብዳቤ ርኩሳት መጻሕፍተ ትንኮላሉና ከዚያ ሲለይ አርገ በስብሐት ውስተ ሰማያት በይባቤ መላእክት በቅዳሴ መላእክት አረገ። ወነበረ በየማነ አቡሁ በየማነ አብ በዘባነ ኪሩብ ተቀመጠ። ነበረን ማለቱ ቦታ በወሰነበት አይደለም፣ በክብር በእሪና ሲል ነው። እስመ ነቢረ የማን ያእምር ሀበ ተዋሕዶቶሙ በክብር እንዲ ዳግም የመሰለ ስብሐት ይኮንን ሕያዋነ ወሙታን ዳግመኛ ሕያዋንን ሙታንን ይገዛ ዘንድ በሕያዋን በሙታን ላይ ይፈርድ ዘንድ በይባቤ መላእክት በቅዳሴ መላእክት ይመጣል። ሕያዋን ያላቸው ጻድቃን ናቸው፣ በነፍስ ሕያዋን ናቸውና ሕያዋን የሚያደርጋቸውን ስራ ይሰራሉና የሕያው የመንፈስ ቅዱስ ማደሪያ ናቸውና። ሙታን ያላቸው ኃጥአን ናቸው፣ በነፍስ ሙታን ናቸውና ሙታንን የሚያደርጋቸው ስራ ይሰራሉና የምውት የዲያብሎስ ማደሪያ ናቸውና። አንድም ሕያዋን ሙታን ያላቸው ጻድቃን ናቸው። ሙታን አላቸው በስጋ ሕያዋን አላቸው በነፍስ። ሙታን አላቸው በዚህ ዓለም፣ ሕያዋን አላቸው በወዲያኛው ዓለም። ሙታን አላቸው እስከ ዕለተ ምጽአት፣ ሕያዋን አላቸው ከዕለተ ምጽአት በኋላ። አነ ምውት በሀበ ዓለም ወዓለምኒ ምውት በሀብዬ እንዲል። አንድም ሕያዋን ሙታን የሚላቸው ኃጥአንን ነው። ሕያዋን አላቸው በስጋ፣ ሙታን አላቸው በነፍስ። ሕያዋን አላቸው በዚህ ዓለም፣ ሙታን አላቸው በወዲያኛው ዓለም። ሕያዋን አላቸው እስከ ዕለተ ምጽአት፣ ሙታን አላቸው ከዕለተ ምጽአት በኋላ። እጸላይቴስ ሕያዋንም ምንቱ ወይ ሄጅሮኒ እንዲል። አንድም ስጋ ከለበሰ ዘንድ የማይሞት የለምና ሙታን ሰው በሆነ ዘንድ የማይነሳ የለምና ሕያዋን አለ። ወአልቦ ማኅሌተ መንግሥቱ ለመንግሥቱ ፍጻሜ የለውም። ዳዊት ሰሎሞን ቢነግሱ 40 ዘመን ነው። እርሱ ግን ቅድመ ዓለም ማእከለ ዓለም ድህረ ዓለም ነግሶ ይኖራልና። ዳዊት ሰሎሞን ቢነግሱ ከዳን እስከ ቤርሳቤህ ነው። እርሱ ግን ከአድማስ እስከ አድማስ እኛ ባወቅ ነው። ከዚያ ወዲያ እርሱ ባወቀው ነግሶ ይኖራልና። አንድም ዳዊት ቢነግስ እስከ ሰሎሞን፣ ሰሎሞን ቢነግስ እስከ ሮብዓም ድረስ ነው። እርሱ ግን የልጅ ልጅ ነግሶ ይኖራልና።
ወነዋምድ በመንፈስ ቅዱስ እግዚእ ማያዊ ዘሰረሰማ ከአብ አካል ዘእምአካል ባህሪ ዘእምባህሪ በሰረጸ ገዢ ፈጣሪ ዘሚሆን በመንፈስ ቅዱስ እናምናለን አሉ። ንስግድ ሎቱ ወንሰብኮ ምስለ አብ ወወልድ ዘነበበ በነቢያት እንሰግድለት እናመሰግነው ዘንድ ከአብ ከመንፈስ ቅዱስ ጋር በነቢያት አድሮ ትንቢት የተናገረ አንድም ከአብ ከመንፈስ ቅዱስ ጋር እንሰግድለት እናመሰግነው ዘንድ በነቢያት አድሮ ትንቢት የተናገረ ወነአምን ባቲ ቅድስት ቤተ ክርስቲያን ተለየ ኩሉ ጉባኤ ዘሐዋርያት ከምኩራበ አይሁድ ከምኩራበ አረሚ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን አሉ። መናፍቃንን በወርቅ በእንቁ በብር የተሰራ ቤተ ክርስቲያን ስጋ ወደሙን ይለውጣል። በጭቃ በጨፈቃ በሳር በድንጋይ የተሰራ ቤተ ክርስቲያን ስጋ ወደሙን አይለውጥም ይላሉ። በወርቅ በእንቁ በብር በተሰራ አሃቲ በጭቃ በጨፈቃ በሳር በድንጋይ በተሰራ አሃቲ አንዲት ናትና አሃቲ አሉ። አንድም በክርስቶስ ስም የታነጸ ቤተ ክርስቲያን ስጋ ወደሙን ይለውጣል። በጻድቃን በሰማዕታት በመላእክት በእመቤታችን የታነጸ ቤተ ክርስቲያን ግን ስጋ ወደሙን አይለውጥም ይላሉ። በክርስቶስ ስም ብትታነጽ አሐቲ በጻድቃን በሰማዕታት በመላእክት በእመቤታችን ስም ብትታነጽ አሐቲ አንዲት ናትና አሐቲ አሉ። አንድም ሐዋርያት ባስተማሯት ባሳመኗት ባጠመቋት ባቆረቧት በአንዲት ቤተ ክርስቲያን እናምናለን አሉ። አሐቲ ያሏቸው ምዕመናንን አንዲት ሃይማኖትን አምነው አንዲት ጥምቀትን ተጠቅመው አንድ ስጋ ወደሙን ተቀብለው አንድ ዓለም መንግሥተ ሰማያትን ወርሰው ይኖራሉና አሐቲ ያሏቸው። ወነአምን ባቲ ጥምቀት ለስርየተ ኃጢአት ኃጢአትን ስለማስተስረይ በአንዲት ጥምቀት እናምናለን። አሐቲ ያሏት ጥምቀትን በአብይ ባህር በማዕከላዊ ባህር በኖስ ባህር ቢጠመቁ አሐቲ በ40 ቀን በ40 ዘመን በ80 ቀን በ80 ዘመን ቢጠመቁ አሐቲ በጳጳስ በሊቀ ጳጳስ በኤጲስቆጶስ በቄስ እጅ ቢጠመቁ አሐቲ አንዲት ናትና አሐቲ አሉ። ወንሴፖ ትንሣኤ ሙታን ወንሴፖ ትንሣኤ ሙታን የሙታን ፕሮሚሳት ትንሣኤ እንዳለን እናምናለን። ወይ ተያዘ ይመስል አዝማነ መንግሥተ ሰማያትም እንዳለን እናምናለን። ለዓለም ዓለም ለዘላለሙ አሜን።